አሁንም እንደጠላኝ ነው ማለት ነው? ጭቅጭቁን በጠዋት መጀመር ይሻላል ብለሽ ነው? እንደኔ ግን ማታ ቢሆን ይሻላል። ከስራ ደክሞኝ ስለምመጣ ብዙም ጉልበት አይኖረኝ አይመስልሽ? ቆይ ንገረኝ እስኪ ምን አድርጌህ ነው? እስኪ አንቺ ንገሪኝ፣ ምንድን ያደረግሽልኝ? ገና ለገና አረገዝኩ ብለሽ ቤቴ ድረስ ሰተት ብለሽ ስለመጣሽ ብቻ ሚስት መሆን የምትችይ ይመስልሻል እንዴ? እንዴ ያረገዝኩት እኮ ያንተ ልጅ ነው። እሱን አንቺ አልሽ። ትጠረጥረኛለህ ማለት ነው? መጀመሪያውንም ልጅ እንዲወለድ እንደማልፈልግ ታውቂያለሽ አይደል? እኔ ደግሞ ልጄ መግደል እንደማልፈልግ ታውቃለህ እኮ። ስለዚህ ቤት ድረስ ሰተት ብለሽ መጣሽ። ምክንያቱም ይህን ልጅ ያረገሽው አንድ ዓላማ ስለነበረሽ። የምን ዓላማ? እኔም በልጅ አስሮ ሚስት መባል፣ ከዛም ይህንን ቤትና እነዚህ የሚከራዩትን ቤቶች በግማሽ መካፈል። አንተ ኢየሱስ ምን አይነት ሰው ነክ? እንዴት ይህን ኪዳኔን እስካሁን አላወቅኩትም? ምክንያቱም እስከዛሬ የምታውቂው የዋሁን ኪዳኔ ነበር እኮ። እኔ ነኝ አንተን ቤትና ንብረት የምመኘው እንዴ? ካልሆነ ታዲያ ቤቴን ለቀሽ ውልቅ በይልኛ። ይኸውልሽ እኔ እንዳንዳንድ ወንዶች አይደለሁም። ስለዚህ ለአንቺና በወዲሽ ላለው ፍጡር አንድ ክፍል ከላይ ብላችኋለሁ። በዛውም በየወሩ ልረዳችሁ እችላለሁ። ኪዱ ስራ አረፈደብም? አረፈደብኝም። ሰሚኛለሽ ሴትዮ፣ ነገሩን ማስቀየር ተይና ያልኩሽን ነገር አስቢበት። ነግሬሻለሁ። ማታ ስመጣ ሰሚሽን ጠብቃለሁ። ምን ወሰንሽ ታዲያ? ሰላም ዋልክ? ለደላላው ቤቱ እንዲፈልግልሽ ነግሬዋለሁ። ይልቅ ሀሳቤን ሳልቀይር በፍጥነት ትስማሚ ይሻልሻል። ሀሳብን ብትቀይር ምን ልታረግ? እኔና ልጄን ጎዳና ላይ አውጥተህ ልጥለን? ይኸውልሽ ይህን ነገር ደግሜ አልነግርሽም። እንደምትይው ደግሞ ለልጅሽ የምታስቢ ከሆነ ያቀረብኩልሽን አማራጭ ብትቀበይ ነው የሚሻል። እሺ ግን ትንሽ ጊዜ ብቻ ስጠኝ። ይሄን ለመወሰን ምን ጊዜ ያስፈልገዋል? አይ ብዙ ቀን እኮ አይደለም፣ 1 2 3 4 ቀን ነው። እሺ ግዴ ለማንድ ሳምንት ሰጥቼሻለሁ። መክሰስ ሰርቼ እልሃለሁ፣ ትበላለህ? አይ ገብቼ ልወጣ ስለሆነ አያስፈልገኝም። የት ነው የምትወጣው? ማለቴ ራቱም ከሆነ እዚሁ አለ። ወጥቼ ይውላ ካማረኝስ ይሻላል። እንደውም ውጭ ወተን ከበላን እኮ በጣም ረጅም ጊዜ ሆነ። ይቅርታ፣ ለዛሬ ሰው አለኝ። ሴት ናት? ማወቁ አስፈላጊ ነው? አሃ ለካ ከሚስትነትም ከቤትም ተባረር ያለው። መልካም ራት።